የዛሬው ርዕሳችን ምናልባትም የብዙዎቻችን የልብ ትርታ ነው። በቤታችን፣ በስራ ቦታችን፣ አልፎ ተርፎም በጓደኝነት ክበባችን ውስጥ ተደብቀው ስለሚኖሩ ክፉ ሰዎች ይሆናል። ብዙ ጊዜ ጠላት ሲባል ፊቱን አኩርፎ ጦር ሰብቆ ግልጽ ጦርነት አውጆ የሚመጣ ሰው ብቻ ይመስለናል። እንደዚህ አይነት ጠላትማ ምርጥ ጠላት ነው። ምክንያቱም ራሳችንን እንድንከላከል እድል ይሰጠናል። ከባዱና አደገኛው ጠላት ግን ወዳጅ መስሎ አብሮ በልቶ አብሮ ጠጥቶ ስናዝን አብሮ ያዘነ መስሎ ነገር ግን ውስጡ ጥላቻ የሚንተከተከው እሱ ድብቅ ጠላት ነው። እነዚህ ሰዎች ለምን ይጠሉናል የሚለውን ጥያቄ ዛሬ ሰፋ አድርገን እናየዋለን። ጥላቻ ብዙ ጊዜ የሚመነጨው ከእናንተ ጥፋት ሳይሆን ከነዚህ ሰዎች የውስጥ ባዶነት ነው። የእናንተ ብርሃን የእነሱን ጨለማ ስላሳየባቸው፣ የእናንተ ስኬት የእነሱን ውድቀት ስለሚያስታውሳቸው ሰዎች ሊጠሏችሁ ይችላሉ። ስለዚህ ዛሬ እነዚህን ሰዎች የምንለይባቸውን 9 ጥልቅ ምልክቶች በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮ ለብዙዎች እንዲደርስ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። የመጀመሪያው ምልክት መርዛማ ሙገሳ ወይም ባክሃንድድ ኮምፕሊመንትስ ነው። እነዚህ ሰዎች በቀጥታ አይሳደቡም፣ ስድባቸውን በማር ለውሰው ያቀርባሉ። ለምሳሌ አንድ የሚያምር ልብስ ለብሰን ቢያዩ ልብሱ በጣም ያምራል፣ ነገር ግን ለቁመት ወይም ለቁመትሽ አልበዛም ይላሉ። እዚህ ጋር አድናቆቱ ልብሱ ያምራል የሚለው ሲሆን መርዙ ግን ቁመት ወይም ቁመትሽ አያምርም የሚለው ስውር መልእክት ነው። ሌላ ምሳሌ፣ በስራ ቦታችን ትልቅ ውጤት ብናስመዘግብ በጣም ጎበዝ ነህ ወይም በጣም ጎበዝ ነሽ፣ እንዲያውም ዘንድሮ መመዘኛው ቀለል ብሏል መሰለኝ ይላሉ። እንዲህ የሚያደርጉት ለምን መሰላችሁ? የስነ ልቦና ባለሙያዎች እንደሚሉት ከሆነ እነዚህ ሰዎች የእናንተን የበላይነት መቀበል ስለሚከብዳቸው ስኬታችሁን በትንሽ ጉድለት መበረዝ ይፈልጋሉ። ሲያደንቋችሁ ደስ የማይላችሁ ከሆነና ውስጣችሁ የሆነ ውጋት ከተሰማው እነዛ ሰዎች እያደነቋችሁ ሳይሆን በድብቅ እየወጓችሁ ነው። አስታውሱ፣ እውነተኛ ወዳጅ ግን ያለምንም ቅድመ ሁኔታ ደስታውን ይገልጻል። የእነዚህ ሰዎች ሌላኛው ባህሪያቸው በሌላ ሰው መከራ የሚደሰቱ ናቸው። የሚገርመው ግን ይህንን ደስታቸውን የሚገልጹበት መንገድ ነው። ችግር ሲገጥማችሁ በጣም ያዘኑ መስለው ይመጣሉ። አይዞ ወይም አይዞሽ በጣም ነው ያዘንኩት ይላሉ። ነገር ግን ጥያቄያቸው እጅግ የበዛ ነው። ለመሆኑ እንዴት ነው የተባረርከው? ማን ነው መጥፎ ያወራብክ? ቤተሰቦች ምን አሉ? እያሉ በዝርዝር ይጠይቃሉ። እንዲህ የሚያደርጉት ሊረዷችሁ ፈልገው ሳይሆን የእናንተን መውደቅ ደጋግሞ በመስማት ራሳቸውን የተሻሉ እንደሆኑ እንዲሰማቸው ለማድረግ ነው። እውነተኛ ወዳጆች ግን መከራችሁ ላይ አይመራመሩም፣ ይልቁንም መፍትሄው ላይ ያተኩራሉ። በድብቅ የሚጠሏችሁ ሰዎች ግን ቁስላችሁን እየነካኩ ዝርዝር መረጃ በማግኘት ውስጡን ደስታቸውን ያጣጥማሉ። ሶስተኛው ነጥብ ደስታን የማኮላሸት ጥበብ ይባላል። ደስታችሁን የሚሰርቁ ሰዎችን አስተውላችሁ ታውቃላችሁ? አንድ ትልቅ የምስራች ይዛችሁ ስትመጡ ወዲያውኑ አሉታዊ ጎኑን የሚነግሯችሁ ሰዎች። ለምሳሌ ቤት ገዛው ስትሉ እንኳን ደስ አለ ወይም እንኳን ደስ አለሽ፣ ነገር ግን አካባቢው እኮ ሌባ ይበዛበታል ይላሉ። ደሞዝ ተጨመረልኝ ስትሉ ታክሱም አብሮ ነው የሚጨምረው፣ ምንም ትርፍ የለውም እኮ ይላሉ። እነዚህ ሰዎች የእናንተን የደስታ ፊኛ ሲነፋ ማየት አይፈልጉም። ስለዚህ ፊኛችሁን በመርፌ መውጋት ስራቸው ያደርጋሉ። እንዲህ የሚያደርጉት የእናንተ ስኬት የእነሱን አለመሳካት ስለሚያስታውሳቸው ነው። የእናንተን ደስታ ዝቅ በማድረግ የራሳቸውን የበታችነት ስሜት ለማስታገስ ይሞክራሉ። አራተኛው በወሬ መሃል የሚሰነዘሩ ቀልዶች። ብዙ ጊዜ በድብቅ የሚጠሏችሁ ሰዎች ስድባቸውን በቀልድ መልክ ያቀርባሉ። ነገር ግን በእያንዳንዷ ቀልድ ውስጥ እውነት አለ። በሰው ፊት የእናንተን ደካማ ጎን አንስተው ይቀልዳሉ። እሱ እኮ ገንዘብ ይወዳል ወይም እሷ እኮ ቶሎ አታምንም እያሉ በሳቅ የታጀበ ስድብ ይሰነዝራሉ። ይሄ ባህሪ ፓሲቭ አግሬሲቭ ባህሪ ይባላል። ፊት ለፊት መጋፈጥ ስለሚፈሩ በቀልድ ስም ስብዕናችሁን ለመሸርሸር ይሞክራሉ። አሁንም አስታውሱ፣ የሚወዷችሁ ሰዎች የእናንተን ክብር የሚነካ ነገር በሰው ፊት በጭራሽ አያወሩም። በቀልድ ስም የሚሰነዘሩ ትንኮሳዎች ሰዎች በድብቅ እንደሚጠሏችሁ አንዱ ምልክት ነው። አምስተኛው ስማችሁን ማጠልሸት ነው። ይሄ ነጥብ በጣም ስውር ነው። በድብቅ የሚጠሏችሁ ሰዎች እናንተን በቀጥታ ከመቃወም ይልቅ የስም ማጥፋት ዘመቻ ይጀምራሉ። ይህን ሲያደርጉ ግን በጣም በረቀቀ መንገድ ነው። ለምሳሌ ስለ እናንተ መጥፎ ነገር ሲያወሩ ለሷ እኮ አስቤ ነው የሚሉ ሰበቦች ይጠቀማሉ። በሌሎች ሰዎች አእምሮ ውስጥ ስለ እናንተ ጥርጣሬ ይዘራሉ። እሱ እኮ ጎበዝ ነው ግን ትንሽ ስርቆት ይወዳል በማለት ስማችሁን ጥያቄ ምልክት ውስጥ ይከታሉ። እንዲህ የሚያደርጉት እናንተን ከማህበራዊ ክበብ ለማግለል ነው።
የእናንተን መልካም ስም ማበላሸት የእነሱን የበታችነት ስሜት ስለሚያክምላቸው ነው። እንዲህ አይነት ወሬዎች ከየት እንደሚመጡ ብትመረምሩ መጨረሻው ሁልጊዜ የሚሆነው በጣም እቀርባችኋለሁ ከሚሏችሁ ሰዎች ሊሆን ይችላል። ስድስተኛው የተጋነነ የውሸት አሳቢነት። አንዳንድ ሰዎች በጣም አሳቢ ይመስላሉ፣ ነገር ግን አሳቢነታቸው የእናንተን በራስ መተማመን ለመስበር የታለመ ነው። ለምሳሌ አዲስ ስራ ስትጀምሩ አይከብድህም? ጤናህ እንዳይጓደል እኮ ነው ይላሉ። ወይም ያንን ሰው ባታገቢው ይሻላል፣ ላንቺ አይመጥንም ይሉሻል። ይህንን የሚሉት የእናንተን ህይወት የተሻለ ለማድረግ ሳይሆን እናንተ በራሳችሁ ውሳኔ እንድትጠራጠሩ ለማድረግ ነው። እውነተኛ አሳቢ ሰው ድክመታችሁን ሳይሆን ጥንካሬያችሁን ያሳያቸዋል። በድብቅ የሚጠሏችሁ ሰዎች ግን ሁልጊዜ አደጋ አለ የሚል ስሜት በመፍጠር የእድገት መንገዳችሁን ይዘጋሉ። ሰባተኛው ሚስጥራችሁን ለማጥቂያነት መጠቀም ነው። በድብቅ የሚጠሏችሁ ሰዎች መረጃ ሰብሳቢዎች ናቸው። መጀመሪያ ወዳጅ በመምሰል ሁሉንም ሚስጥራችሁን እንድትነግሯቸው ያደርጓችኋል። ድክመታችሁን፣ የቤተሰባችሁን ችግር፣ ፍርሃታችሁን ሁሉ ያውቃሉ። ጊዜው ሲደርስ ግን እነዚህን ሚስጥሮች እንደ መሳሪያ ይጠቀሙባቸዋል። ከሌላ ሰው ጋር ስትጣሉ የእናንተን ሚስጥር ለነዛ ሰዎች አሳልፈው ይሰጣሉ። ወይም እናንተን ዝቅ ለማድረግ በሚፈልጉበት ጊዜ ያኔ እኮ እንዲህ ብለሽኝ ነበር በማለት የቆየ ቁስል ይነካሉ። አስታውሱ፣ ሚስጥራችሁ ለጠላቶቻችሁ ትልቅ የማጥቂያ መሳሪያ ነው። ማንኛውንም የግል ጉዳያችሁን ከመናገራችሁ በፊት ደግማችሁ አስቡ። ስምንተኛው በስኬታችሁ አይደሰቱም። በድሎቻችሁ ማግስት ሰው ሁሉ እንኳን ደስ አለ፣ እንኳን ደስ አለሽ ሲሏችሁ በድብቅ የሚጠሏችሁ ሰዎች ግን ዝም ይላሉ ወይም ርዕሱን ይቀይራሉ። የእናንተ ስኬት ለነሱ ህመም ነው። ስለዚህ ያንን ስኬት እውቅና መስጠት አይፈልጉም። እውቅና ከሰጡ የእናንተን የበላይነት የተቀበሉ ስለሚመስላቸው ጉዳዩን አሳንሰው ያዩታል። ይሄ እኮ ቀላል ነው፣ ማንኛውም ሰው ሊያደርገው ይችላል የሚል ስሜት ያሳያሉ። እውነተኛ ወዳጆች የእናንተ ስኬት የራሳቸው ስኬት እስኪመስላቸው ድረስ አብረዋችሁ ይደሰታሉ። በድብቅ የሚጠሏችሁ ሰዎች በተቃራኒው የደስታችሁ ቀን ፊታቸው ይጠቁራል ወይም ድንገት ስራ ይበዛባቸዋል። ውድ አድማጮቼ፣ ዛሬ የተነጋገርንባቸው 9 ነጥቦች ማንንም እንድንጠላ ሳይሆን ራሳችንን እንድንጠብቅ ነው። ህይወት በፈተና የተሞላች ናት። በዛ ላይ ደግሞ እንደዚህ አይነት መሰሪ ሰዎች ሲጨመሩበት ጉዞውን ከባድ ያደርገዋል። ስለዚህ ምን እናድርግ? የመጀመሪያው ትዕግስት አድርጉ። ሰዎችን ወዲያውኑ አትመኑ። ጊዜ ሁሉንም ነገር ይገልጣል። ሁለተኛው ድንበር ይኑራችሁ። ለሁሉም ሰው የልባችሁን በር አትክፈቱ። ሶስተኛው በራስ መተማመን። ሰዎች ስለጠሏችሁ ዋጋችሁ አይቀንስም። ፀሐይን ብንወዳትም ባንወዳትም ብርሃን መስጠቷን አታቆምም። እናንተም ብርሃናችሁን አታጥፉ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ።